የኔ ፍቅር ምንድነው እንደዚህ ቸኩለክ የጠራከኝ? እዛው በር ድረስ አንድ ነገር ልነግርሽ ነው የመጣሁት። ምንድነው የምትነግረኝ? ምነው ችግር አለ እንዴ? አዎ ችግር አለ። እሺ አታስጨንቀኝ። ምንድነው ንገረኝ። ላንቺ ያለኝ ፍቅር ሙሉ በሙሉ ጠፍቷል። ዛሬ ነገ ነግርሻለሁ እያልኩ ዘገየሁ። እንዴ የኔ ፍቅር ያጠፋሁት ነገር አለ? ያጎደልኩብህ ነገር አለ? እኔ እኮ አፈቅርሃለሁ። እሺ ምን አደርጋለሁ? ላንቺ ያለኝ ስሜት ጠፋ። እኔ ያላንተ መኖር አልችልም። እኔ ደግሞ ካንቺ ጋር መኖር አልችልም። ጭራሽ ጮክብኝ የኔ ፍቅር። እውነትም ጠልተከኛል ማለት ነው። አፈቅርሻለሁ። እሺ ምን አልከኝ? አይ ምንም። ቻው ቻው። ሄሎ ያለውን ነገር ነገርካት? አዎ ነገርኳት። እንግዲህ ምንም ማድረግ አይቻልም። ለራስ በበሽታ ምክንያት ለመኖር የቀረ 3 ቀን ነው። አምነው ተቀበል። አዎ እግዚአብሔር ያመጣው ነው የሚሆነው። ይሁና። ወይኔ ወንድሜ